እንደምናችሁ ዛሬ ደግሞ ማሳያችሁ እንዴት ቢአር ላይ ራንክ ፑሽ ማድረግ እንደምትችሉ ነው። በመጀመሪያ የስኪሎችን አመታተብ ላሳያችሁ። ቦዝ ረሸርም ሰፖርተርም ከሆነ መሆን የምትፈልጉት እንዲህ አይነት ካራክተሮችን እንጠቀማላችሁ። ዲሚትሪ ኖክ ስትሆኑ ራሳችሁን ቶል በመጣል ሂል እንድታደርጉ ወይም ኖክ የነበራችሁትን እንድቆሙ ያደርጋል ማለት ነው። ሶኒያ ደግሞ ከመሞታችሁ በፊት ግሏል ከባችሁ ዲሚትሪን እንድትጥሉ ነው የምረዳችሁ። ኦሊቪያ ደግሞ ምንላት ሜትኪት በምታደርጉ ጊዜ እንደ ሱፐር ሜትኪት ማለት በጣም ረዥም ወደ ስፕሬድ ሂሊንግ እና ኢንክሪዝ ያደርገዋል። በቃ በደንብ ይጨምረዋል ማለት ነው። ሰፖርተር ደግሞ ከሆናችሁ ሂል ማድረግ አለባችሁ። ቲሜታችሁ ሲወድቅ ቶሎ ማስነሳት ስላለባችሁ ቲቫን ተጠቀሙታላችሁ ማለት ነው። የዚህኛውን ደግሞ የምታደርጉት ቦንፋየር ነው። ምክንያቱም ዞን ፑሸር ከሆናችሁ ቦንፋየር ካልሆናችሁ ደግሞ ይሄንን ብትጠቀሙ ይሻላችኋል ብዬ አስባለሁ። አሁን ወደ ሌላኛው ቲፓችን እንግባ። እንዴት መጫወት እንዳለባችሁ ቢአር ራንክ ፑሽ እንዴት እንድትጨምሩ ቲፖችን ነግራችኋለሁ ማለት ነው። በመቀጠል ወደ ቪዲዮአችን እንሂድ። ወደ ቲፖቻችን ስንሄድ ቢአር ላይ ራንክ ፑሽ ለማድረግ አንደኛ ምክንያታችሁ የምትሸነፉበት ፋንታፕ ወይም ሄድሻት መሞከር። እናንተ ስትተኩሱ እንዲህ ብላችሁ ነው የምትተኩስ፣ እንዲህ ማለት ግን መሆን ያለበት እንዲህ ቀስ ብላችሁ ነው ወደ ላይ ማለት ያለባችሁ። እንዲህ እየረገጣችሁት ወደ ላይ ነው ማለት ያለባችሁ። ታለበለዚያ ኦንሊ ሄድሻት ጮታለሁ ስትሉ ትሞታላችሁ ማለት ነው። ሌላኛው ምክንያት ደግሞ ሁሌ ረሽ ማድረግ የለባችሁም፣ ሰፖርት ማድረግ አለባችሁ። አሁን አንድ ነው እየመጣባችሁ ከሆነ ታግሳችሁ ጠብቃችሁ ነው መምታት ያለባችሁ። ቁማችሁ ግለው አልሸፈናችሁ ማለት ነው። ሌላ ደግሞ ከቲሜት ጋር አብራችሁ ካልሄዳችሁ ሂልን ፒስትል ይዛችሁ ሂል እያደረጋችሁት ነው መጮት ያለባችሁ። አንድ ሰው ሰፖርት ከኋላ ያደርጋችኋል፣ እናንተ ታጠቁታላችሁ እንደባለፈው ቪዲዮ ማለት ነው። እና ሌላኛው ነገር ደግሞ የሚሆነው ራሽ ስታረጉ ኢነሚ ካያችሁ መደባበቅ አለባችሁ። ተደባብቃችሁ ከኋላ ባክስታብ ማድረግ ነው ያለባችሁ እንጂ ቀጥታ ፊት ለፊት ከተጋፈጣችሁት ረግጦ ሊገላችሁ ይችላል፣ ወይም ዋንታፕ ሊመታችሁ ይችላል ስላያችሁ፣ ወይም ከጀርባ መጥቶ ሊመታችሁ ስለሚችል ተዘጋጅታችሁ መጠበቅ አለባችሁ ማለት ነው። ለዛሬው ቪዲዮአችን ይሄን ይመስል ነበረ። እስከ ሌላኛው ቪዲዮአችን ድረስ ሰላም።